السلام عليكم ورحمة الله وبركاته. الحمد لله وكفى، والصلاة والسلام على نبيه الذي اصطفى وعلى آله وصحابته الذين ارتضاه وعلى أتباعه ومن تبعهم بإحسان واقتفى. أما بعد، حديث الصباح، الذوق الإسلامي، قطر أسرى سبت في الحياة الزوجية بيتسباوي حوتن من ملكتنا عن أم المؤمنين عائشة رضي الله عنها. يا مؤمنة الناس ناتاችን عائشة رضي الله تعالى عنها النبي عليه الصلاة والسلام ባለቤት የሆኑት قالت እንዲህ ሲሉ አስተላልፈዋል። ኩንቱ ነበርኩኝ አሉ አሽረቡ እጠጣ ነበረ ወአና ሐኢዱን እኔ የወር አበባ ሁኜ እጠጣ ነበር። ثم أناوله النبي صلى الله عليه وسلم ከዛም ለነብዩ አለይሂ ሰላቱ ወሰለም እሰጣቸዋለሁኝ። የጠጣሁበትን እቃ ለሳቸው መጀመሪያ አይሻ ረዲየላሁ ተዓላ አንሃ ከጠጡ በኋላ ከዛም ደግሞ የሳቸው የነብዩ አለይሂ ሰላቱ ወሰለም ደውር በተራቸው እሰጣቸዋለሁኝ። ፈየضዑ ከዛም ነብያችን አለይሂ ሰላቱ ወሰለም ያሳርፋሉ። ፋሁ አፋቸውን ያስቀምጣሉ። አላ መውዲዒ ፍየ የኔ አፍ አረፈበት ቦታ ላይ በደንብ አድርገው እሷ ስትጠጣ አይተዋል። የጠጣችበትን እቃ አፏ ያረፈበትን ቦታ በደንብ አድርገው መጀመሪያ ያስተውሉና የሷን ትራፊ መጠጣት ብቻ አልነበረም፣ አፏ ያረፈችበትን ቦታ አይተው እሷ አይሻ ረዲየላሁ ተዓላ አንሃ የጠጡበት ቦታ ላይ የሳቸው ከንፈራቸው የአይሻ ምራቃቸው የነካበት ቦታ ላይ ነብያችን አለይሂ ሰላቱ ወሰለም አፋቸውን በማረግ ፈየሽረቡ ይጠጡ ነበር አሉ። ወአተዓረቁ العرق እንደዚሁም አጥንትን እግጥ ነበረ። አተዓረቅ يعني اكل العظم አጥንትን እመገብ ነበር። العرق يعني العظم ነው፣ አጥንት ማለት ነው። አይሻ ረዲየላሁ ተዓላ አንሃ አጥንት ይግጣሉ። ወአና ሐኢድ ሁኜ እያሉ ነው፣ የወር አበባ ሁኜ አጥንትን እግጥ ነበረ። ثم أناوله النبي صلى الله عليه وسلم ከዛም አጥንቱን አይሻ ረዲየላሁ ተዓላ አንሃ ግጠው የቀረውን ስጋ አጥንቱ ላይ የሚቀረውን ስጋ በተራ ለነብዩ አለይሂ ሰላቱ ወሰለም ይሰጧቸዋል። فيضع فاه አፋቸውን ያስቀምጣሉ። ነብያችን አለይሂ ሰላቱ ወሰለም አፋቸውን ያሳርፋሉ። على موضع فيه የኔ አፍ አረፈበት ቦታ ላይ። رواه مسلم ዘግበውታል። العرق عرق ማለት العظم الذي فيه لحم አጥንት ምን ነው ስጋ ያለበት አጥንት ነው። እንግዲህ ከዚህ ሐዲስ ምንድነው على أن سؤر الحائض የወር አበባ የሆነች ሴት የጠጣችውና ያስተረፈችው ነገር ትራፊ ጧሃራ ንጹህ መሆኑን ነው የሚያሳየው። فيضع فاه የሚለው على موضع فيه يعني عائشة رضي الله تعالى عنها تشرب عائشة وهي تطالو كزام فيشرب الرسول عليه الصلاة والسلام بترى النبي عليه الصلاة والسلام يطالو فيضع فمه ሲጠጡ ነብያችን አለይሂ ሰላቱ ወሰለም አፋቸውን ያስቀምጣሉ። في موضع فم عائشة عائشة የጠጡበት አፋቸው ያረፈበት ቦታ ላይ። فليس فقط يشرب سؤرها ነብያችን አለይሂ ሰላቱ ወሰለም አይሻ ያሰረፈችውን ትራፊ መጠጣት ብቻ አልነበረም። بل ከዛም አልፈው ويباشر مكان الذي أصابه لعبها አይሻ ረዲየላሁ ተዓላ አንሃ ሲጠጡ ምራቃቸው የነካውን እቃ በቀጥታ
በዛ በኩል ነበር የሚጠጡት። وفيه أدب من آداب حسن المعاشرة مع الأهل ከቤተሰቦቻችን ጋር ሊኖረን የሚገባውን ግንኙነት ነው ይሄ ሐዲስ የሚያሳየን። العظم عرق ما ደግሞ አጥንትን አይሻ ተመግበው فتعض عائشة رضي الله تعالى عنها عائشة ከጋጡ በኋላ አጥንቱን فيبقى معه لحم قليل የተወሰነ አጥንት እዛ ምንድነው ስጋ አጥንቱ ላይ ይቀራል። فيأتي رسول الله صلى الله عليه وسلم نبي عليه الصلاة والسلام يمطنا فيضع فمه أفاتشون يسكمتالو بالمكان الذي عضت منه عائشة يقاتشبت بوتا لاي وبقي منه بقية يقرون أتنت سقا يقتالو وهذا أيضا من أدبه عليه الصلاة والسلام يهم يسأشون آداب نو يمي ملاكته كبيت سبوچاچو غا ያላቸውን ግንኙነት ነው የሚያመላክተው وهذا አብዛኛው ሰው ባሁን ሰዓት የዘነጋው ነው حتى የአውሮፓው ዓለም ለሴቶች መብት እንቆረቆራለን ብለው የሚሉት وهو حقيقة ሴቶችን ማሳነስና ኢሃና ነው እንጂ ከነቢያችን አለይሂ ሰላቱ ወሰለም በላይ ለሴቶች መብት የሚጨነቅና ሴቶች የሚንከባከብ የሚያቀርብ አልነበረም። እንግዲህ ከዚህ ሐዲስ ነቢያችን አለይሂ ሰላቱ ወሰለም ከሴቶች ጋር በተለይ ከባለቤቶቻቸው ጋር ያለውን ግንኙነት ነው የሚያሳየው። በል አይሁዶች አንዲት ሴት ሐይድ ስትሆን የወር አበባ ስትሆን እንደ እርኩስ አድርገው ነው የሚያስቧት። አበራዋት አይመገቡም፣ አበራዋትም አይተኙም፣ አይጫውቷትም። በል የራሷ ክፍል ይዘጋጅላትና ሐይዷ እስከምትጠራ ድረስ እዛ ክፍል ነበር የሚያስቀምጧት። ከዛ ነቢያችን አለይሂ ሰላቱ ወሰለም ኻሊፉሁም አሉ፣ እነሱን ተቃረኗቸው። ኢስነዑ ኩለ ሸይን ኢላ ኒካህ፣ ሁሉን ነገር አድርጉ ማድረግ ትችላላችሁ ኒካህ ብቻ ማለት ያኒ الجماع ግብረ ስጋ ግንኙነት ብቻ ሲቀር። وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.